በቅርቡ ወደ አዲስ አበባ አቅንተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከፌዴራል መንግስት ጋር በሰባት ጉዳዮች ላይ መግባባት መድረሳቸው ተገልጿል። የተደረሰባቸው ጉዳዮች ምን ናቸው የሚለውን በስፋት የምናስደምጣቸው ይሆናል። በሌላ በኩል በጋምቤላ በአንድ ቀን ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ለሕክምና መምጣታቸውን የድንበር የለሽ የሐኪሞች ቡድን አስታውቋል። በጋምቤላ ከባድ ነገርም እንደተከሰተ ተሰምቷል። በዝርዝር መረጃ የምናስደምጣቸው ይሆናል። በሌላ በኩል የአሜሪካ ባለስልጣናት ከወሲብ ወንጀል ጋር ኢፕስተን ጋር የተያዘ ከ1 ሚሊዮን በላይ ሰነዶች ማግኘቱም ተገልጿል። መረጃውን ይዘንላችኋል። እስከ ፍጻሜው ድረስ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረገውን አትዘንጉ። ወደ መረጃው። በቅርቡ ወደ አዲስ አበባ አቅንተው የነበሩት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ከፌዴራል መንግስት በሰባት ጉዳዮች አመርቂ ውይይት መግባባት ላይ መደረሳቸው ተገልጿል። ወደ ግጭት የሚያመራው ፖለቲካዊ ሁኔታቸው ወደ ሰላም የጠረጴዛ ውይይት መምጣቱ ስምምነት ከተደረሰባቸው ጉዳዮች አንዱ ነው ተብሏል። የጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት ታኅሳስ 15 2018 ዓመት ውይይት ተደርጎባቸው ስምምነት ተደርሶባቸዋል ብሎ መግለጫ ያወጣ ሲሆን እነዚህም ስምምነት የደረሰባቸው ጉዳዮች የደሞዝና የበጀት ጉዳይ፣ በክልሉ በፌዴራል መንግስት መካከል ከአቅም በላይ በሆኑ የሰራተኛ ቁጥር ምክንያት ሳይለቀቅ የቆየው የመንግስት ሰራተኞች የደሞዝ ጭማሪ በጀት እንዲለቀቅ፣ በመደበኛ ዓመትም በበጀት ላይ የነበረውን መሳሳብ እንዲፈታና ወደ ስራ እንዲገቡ መግባባት ላይ ተደርሷል ተብሏል። በሌላ በኩል የሰገን ወንዝ የውሃ ፕሮጀክት ግንባታ የሚመለከት ጉዳይ ተነስቷል። ለመቀሌ ከተማና አካባቢው በቂ የንጹህ የመጠጥ ውሃ በማቅረብ የነዋሪዎችን ችግር ይፈታል ተብሎ የሚጠበቀው ፕሮጀክት በመሆን አስፈላጊ የግንባታ እቃዎች ተሟልተው እንዲቀጥሉም ተወስኗል። በሌላ በኩል ያልተቆራረጠ የነዳጅ አቅርቦት ላይም ለክልሉ ወራዊ የነዳጅ ፍጆታ የሚበቃ ነዳጅ ሳይቆራረጥ እንዲገባ ውይይት ተደርጎበት መፍትሄ ተቀምጧል ተብሏል። ተፈናቃዮች ስለመመለስ ጊዜያዊ አንድነት የማረጋገጥ ጉዳይም ተነስቷል። ተፈናቃዮች የመመለስ ጊዜያዊ አንድነት የማረጋገጥ ጉዳይ ቀጣይነት ባለው ውይይት የፊት ለፊት ግንኙነት መፍትሄ እየተበጀለት እንደሚሄድ መግባባት ላይ መድረሳቸውንም ተገልጿል። በሰላም ውይይት የፖለቲካ ችግር የመፍታት ጉዳይም ተነስቷል። የግጭት መንገዶች ተዘግተው ለጠረጴዛ ውይይት ቅድሚያ እንዲሰጡ መግባባት ተደርሷል ተብሏል። ራሳችን የፈጠርነው ችግር ራሳችን መፍታት ይገባልም ሲሉ ተናግሯል። የሀገራዊ ምክክር ሂደት አፈጻጸም የሚመለከትም ጉዳይ ተነስቷል። ከአገራዊ የምክክር ኮሚሽን ከፍተኛ አመራሮች ውይይት ተካሂዷል። የትግራይ የምክክር ሂደት በሌሎች ክልሎች ከሚካሄደው ውይይት በተለየ በጦርነት የደረሰ ጉዳት ታሳቢ ባደረገ መልኩ እንዲቀጥል ውይይት ተደርጎበት መግባባት ላይ ተደርሷል ተብሏል። በመጨረሻም የአገራዊ ክልላዊ ምርጫ በሚመለከት አንዳንድ ጉዳዮች ተነስቷል። በቀጣይ ወራ ግንቦት 2018 ዓመት የሚካሄደው ሰባተኛው አገራዊ ክልላዊ ምርጫ በትግራይ ለማካሄድ አስቻይ ሁኔታ መኖራቸውን አለመኖራቸውን አስመልክቶ ጊዜያዊ አስተዳደሩ በያዝነው ሳምንት ይፋዊ መግለጫ እንዲሰጥ መግባባት ላይ መድረሳቸው ተገልጿል። በጋምቤላ በአንድ ቀን ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ለሕክምና መምጣታቸውን የድንበር የለሽ የሐኪሞች ቡድን አስታውቋል። በጋምቤላ ክልል በቀጠለው ግጭት ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውን ዓለም አቀፍ ድንበር የለሽ የሐኪሞች ቡድን አስታውቋል። በጋምቤላ ከ2 ሳምንት በላይ በዘለቀው ግጭት በርካቶች ሕይወታቸው ማጣታቸውን ዓለም አቀፍ የድንበር የለሽ የሐኪሞች ቡድን MSF አስታውቋል። ቡድኑ ታኅሳስ 15 2018 ዓመት ባወጣው መግለጫ ላይ ረቡዕ ዕለት ብቻ ከ100 በላይ በጦር መሳሪያ የቆሰሉ ሰዎች ወደ ሕክምና ተቋማት መምጣታቸውና በሚቀጥሉት ቀናት ግጭት ከቀጠለ በርካቶች ይመጣሉ ብለው እንደሚጠብቁ ማስታውቋል። MSF እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በኢትዮጵያ ጋምቤላ ክልል ለሚገኙ ስደተኞች የሕክምና አገልግሎት ሲሰጥ ቆይቷል። የጋምቤላ ክልላዊ መንግስት በክልሉ ለሳምንታት የዘለቀው አለመረጋጋት ተከትሎ ከትናንት ታኅሳስ 15 2018 ዓመት ጀምሮ የጸጥታ ችግር በሚታይባቸው አካባቢዎች ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ድረስ የሚቆይ የሰዓት እላፊ ገደብ ጥሏል። የክልሉ መንግስት የሰዓት እላፊ ገደብ ይፋ ባደረገበት መግለጫው ላይ በክልሉ አሁን ስላለው የጸጥታ ሁኔታ ተጨማሪ ያለው ነገር የለም። በክልሉ የተከሰተው የጸጥታ መደፍረስ ለመቆጣጠር በሚል ከህዳር 30 2018 ዓመት አንስቶ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው
ከምሽቱ 1 ሰዓት በኋላ እንዳይንቀሳቀስ የሚከለክል የሰዓት እላፊ ገደብ ጥሎ ነበር። የክልሉ መንግስት በተጨማሪም ከተፈቀደላቸው የጸጥታ አካላት ውጭ የትኛውም ቦታ የጦር መሳሪያ ይዞ መንቀሳቀስ እንደማይቻልም አስታውቋል። ድንበር የለሽ የሐኪሞች ቡድን ባለፈው ሳምንት ረቡዕ በግጭቱ ለቆሰሉ ታካሚዎች ኩሉ የስደተኞች መጠለያ ውስጥ የሕክምና እርዳታ መስጠት በጀመሩ በ48 ሰዓት ውስጥ ከባድ የመቁሰል አደጋ የደረሰባቸው 19 ሰዎች ጨምሮ 50 ቁስለኛ ማከሙን ገልጿል። አክለውም ባለፉት 7 ቀናት ከ150 በላይ ቁስለኞች ተቀብለው ማከሙን አስታውቋል። ኩሌ የስደተኞች መጠለያ ወደ 55,000 የሚጠጉ ደቡብ ሱዳናዊ ስደተኞችን የያዘ ሲሆን በኤምኤስ በመጠለያ ጣቢያ የመጀመሪያ ደረጃ፣ ሁለተኛ ደረጃ የጤና አገልግሎት ይሰጣል። ድንበር የለሽ የሐኪሞች ቡድን በቁስለኞች ብዛት ሳቢያ ጋምቤላ ከተማ ሆስፒታል ሳምንቱ ሙሉ የተመላላሽ ሕክምና አገልግሎት ማቆሙና ሌሎች የሕክምና አገልግሎት መስተጓጉላቸውንም ጠቅሷል። ቡድኑ ግጭቱ ከጀመረ ወዲህ የበርካቶች ሕይወት መጥፋቱና የአካል ጉዳት መድረሱን፣ ግጭቱ በዚህ ከቀጠለ ወደ ሕክምና ጣቢያ የሚገቡ ቁስለኞች ታካሚዎች ቁጥር ሊጨምር እንደሚችልም ቡድኑ በመግለጫው ላይ ገልጿል። የአሜሪካ ባለስልጣናት ከወሲብ ወንጀለኛው ኤፕስታን ጋር የተያያዙ ከ1 ሚሊዮን በላይ ሰነዶች ማግኘታቸውን ተናግሯል። የአሜሪካ ባለስልጣናት በሚቀጥሉት ቀናትና ሳምንታት ውስጥ ይፋ የሚያደርጓቸው ከህፃናት ወሲባዊ ጥቃት ፈጻሚው የጀፈሪ ኤፕስታን ጋር የተያያዙ ከ1 ሚሊዮን በላይ ሰነዶች ማግኘታቸውን ገልጸዋል። የኤፍቢአይ እና የኒውዮርክ የፌዴራል አቃቢ ህጎች ስለ ሰነዶቹ ማግኘት ለፍትህ ቢሮ አሳውቋል። የፍትህ ቢሮ ተጎጂዎችን ለመጠበቅ ህግ የሚጠይቀውን ሁሉ ለማድረግ ሌት ተቀን የሚሰሩ ጠበቆች አሉን፣ እናም ሰነዶችን በተሻለ ፍጥነት እንለቃለን ሲሉ ሮብ ዕለት ተናግረው ነበር። ቢሮ ሁሉም ሰነዶች ለህዝብ ይፋ እስኪሆን ድረስ ጥቂት ተጨማሪ ሳምንታት ሊወስድ እንደሚችልም ገልጸዋል። የፍትህ ቢሮው እንደ አውሮፓውያኑ አቆጣጠር እስከ ታህሳስ 19 ድረስ ሁሉም የኤፕስታን ፋይሎች ባለመልቀቁ ከፍተኛ ትችት ቀርቦበት ነበር። ቢሮ ግን የፌዴራል ህግና ፕሬዚዳንት ዶናልድ ትራምፕ ፋይሎች ይፋ ለማድረግ የሰጡት ማምራሪያ ሙሉ በሙሉ ማክበሩን እንቀጥላለን ብሏል። መግለጫው ኤፍቢአይ እና የፌዴራል አቃቢ ህጎች ተጨማሪ ሰነዶች እንዴት እንዳገኙ በዝርዝር አልተስቀመጡም። ይህ ዜና የተሰማው የፍትህ ቢሮ ኤፕስታን ላይ ካደረገው ምርመራ ጋር የተያያዘ በሺዎች የሚቆጠሩ ሰነዶች ይፋ ካደረገ በኋላ ነው። ከእነዚህ ሰነዶች መካከል የተወሰኑት እንደተሰረዙ ተነግሯል። ኤፕስታን ለአካለ መጠን ያልደረሱ ህጻናት ለወሲብ ንግድ በማዘዋወር ክስ ችሎት ለማቅረብ እየተጠበቀ በነበረበት ወቅት በኒውዮርክ እስር ቤት ውስጥ ራሱን ማጥፋቱ ይታወቃል። የአሜሪካ የፍትህ ቢሮ ሰነዶቹ በተለያየ ጊዜ እየወጡ ሲሆን የሀገሪቱ ከፍተኛ ባለስልጣናት በመቶ ሺዎች የሚቆጠሩ ሰነዶች አሁንም ይፋ እንደሚያደርጉ ተናግሯል። ሰነዶቹ ለህዝብ ይፋ ማድረግ የጀመሩት ኮንግረሱ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ታዳጊዎችን በወሲብ ንግድ በማሰማራት የተፈረደበት ጄፈርሰን ኤፕስታን ሰነዶች ይፋ እንዲያደርግ የሚያዝ ህግ ከፈረሙ በኋላ ነው። ህጉ የተጎጂዎችን ማንነት በመጠበቅ ሁሉንም ሰነዶች ለህዝብ እንደሚያጋሩ ተናግሯል። ብዙዎች ይፋ የሆኑ ሰነዶች፣ ቪዲዮዎች፣ ፎቶዎችና ኢሜይሎችና የመረመረው መዝገቡ ተጨማሪ ኤፍቢአይ ከኤፕስታን ጋር አብሮ ሳሉ የጠቀሳቸውን ግለሰቦች ስም የተቀነሰባቸው ነው ሲል ተናግሯል። ኤፍቢአይ የፍትህ ቢሮ ከዲሞክራቶች ሆነ ከሪፐብሊካን ከሰነዶች ላይ በወጡና በተሰረዙ ማስረጃዎች የተነሳ ከፍተኛ ትችት ቀርቦበታል። የኤፕስታን ጉዳይ የያዘው ኮሚቴ የሚመራው የዲሞክራቲክ አባል ተጨማሪ ሰነዶች ከተገኘ በኋላ በኤክስ ገጻቸው ላይ በጻፉት ጽሑፍ የፍትህ ቢሮ ሰነዶችን በህገወጥ መንገድ ደብቋል ሲሉ ወንጅለዋል። በየቀኑ ውሸቶችን፣ የብቃት ማነስ፣ የጊዜ ገደቦች አለማክበርና ህገወጥ የማሸሽ እርምጃዎች እናያለን ሲሉ የምክር ቤት አባል የሆኑት ሮበርትሰን ጋሪሰን ተናግሯል። ኤፕስታን ከበርካታ ሰዎች ጋር ግንኙነት የነበረው ሲሆን ግለሰቡ በ2019 እስር ቤት ውስጥ ሆኖ ፍርዱን እየተጠባበቀ ሳለ ራሱን በኒውዮርክ እስር ቤት ማጥፋቱ ይታወቃል።